ከብርሃን ይልቅ ጨለማን ከመረጡ አታስጨንቋቸው። ገድሉን መርጠው መጽሐፉን ከተዉት አታስጨንቋቸው። የሞተው የተነሳው ሕያው አምላክ ያለ ፍጡር ካመለኩ አታስጨንቋቸው። ለእርሱ ብቻ ስገድ የሚለውን ትተው ለፍጡር መስገድ ምርጫቸው ካደረጉ አታስጨንቋቸው። የተወዳችሁ ኦርቶዶክሳውያን ይህንን መረጃ ጉልበት እንዲኖረው በደንብ አድርጋችሁ ለፕሮቴስታንቱ አማኞችም እንዲደርስ ኮፒ ሊንክ ሪፖስት ሁላችሁም አድርጉ። እንግዲህ ይቺ እህታችን አንድ ነገር ይዛ መጣለች። እንግዲህ እሷ ኦርቶዶክስ ቤተክርስቲያን ፍጡርን ያመልካሉ ብላለች። ነገር ግን ይሄ ያስጠይቃታል። እውነት ለመናገር ለምን ካላችሁ የትኛው ምእመን ነው እኛ የምናመልከው ፍጡርን ያለው? የትኛውስ መጽሐፍ ቅዱስ ክፍል ላይ ነው ኦርቶዶክሳውያን ይህንን ነው የሚያመልኩት ፍጡሩን ነው የሚያመልኩት ብሎ የተጻፈው? የፕሮቴስታንት ቤተ እምነት ያለ ስማችን ስም በመስጠት ይታወቃሉ። ለምን አትሉኝም? ወንድሞቻችን በቅበተ እምነት ዙሪያ ላይ የሚሰሩቱ ይሄንን የፕሮቴስታንቱን የሐሰት ክስ ውድቅ አድርገዋል፣ አክሽፈውታል። እንደምናውቀው የዛሬ 10-20 ዓመታት በፊት በተደጋጋሚነት ኦርቶዶክስን የሚከሱበት ክስ ይሄ ነው። ማርያምን ያመልካሉ፣ ቅዱሳንን ያመልካሉ፣ መላእክትን ያመልካሉ በሚል ያለ ስማችን ስም ሰጥተው ራሳቸው በራሳቸው ማለት ነው ስም ሰጥተው ሲከሱን ነበር። አሁን ግን ሚዲያ ላይ ቀርበው ኑ እንጠያየቅ በሚል ወንድሞቻችን ታመልካላችሁ ካላችሁ ማስረጃ አምጡ ሲባሉ ማስረጃ እንኳን ማምጣት የማይችሉ ፕሮቴስታንቶች አሁን ዩቲዩብ እና ቲክቶክ ሲያገኙ አፋቸውን የከፈቱ ይገኛሉ። እኛ ኦርቶዶክሳውያን የምናምነው አብ ወልድ መንፈስ ቅዱስን ነው። በደንብ አድርጋችሁ እንድታውቁ የምንፈልገው ነገር ዶግማ የሚባሉ ትምህርቶች አሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው ይሄውም 318ቱ ሊቃውንት በጉባኤ ኒቂያ በ325 ዓመተ ምህረት ያጸደቁልን ነገር አለ። አስቀድመን የምናምነው ይሄ ነው። እሱ ምንድነው? ሚስጥረ ሥላሴ አንድነትና ሶስትነቱን፣ ሚስጥረ ስጋዌ የክርስቶስን ሰው መሆን፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ዶግማችን ነው። እኛ ፍጡርን አናመልክም፣ ማርያምን ቅዱሳንን አናመልክም። ያለ ስማችን ስም የምትሰጡ ፕሮቴስታንቶች እባካችሁ እንደዛ ከምትሉ ኑና ተማሩ። ሁለተኛ ለፍጡር ለስዕል ለምናምን ትሰግዳላችሁ ትላላችሁ። ስግደት አይነቶች አሏቸው። እባካችሁ አሁንም አትሳቱ። የባህሪ ስግደት፣ የጸጋ ስግደት፣ የአክብሮ ስግደት ተው። ሌላውን እናንተ ለሀገር ፕሬዝዳንት ወይ ለአንድ ለተከበረ ሰው ትሰግዱ የለ? እናንተ ራሳችሁ እኮ ትሰግዳላችሁ። ፎቶ የግል ፎቶአችሁን የእናት አባታችሁን ፎቶ እኮ ትስማላችሁ። ይሄንን የምታደርጉ እናንተ እንዴት ነው ወደኛ የኛን ስም ለመክሰስ የምትመጡት? የመጀመሪያ ደረጃ የባህሪ ስግደት ለእግዚአብሔር ብቻ የሚደረግ የአምልኮ ስግደት ነው። ሁለተኛ የጸጋ ስግደት ነው። እግዚአብሔር ላከበራቸው ቅዱሳን የምንሰጠው ስግደት በተለያየ መጽሐፍ